ሰላም ጤና ይስጥልን የዩቲዩብ ገጻችን ተከታታዮች እንደምን ሰነበታችሁ። ይህ የገቢዎች ሚኒስቴር የመካከለኛ ቁጥር 1 ቅርንጫፍ ጽህፈት ቤት የዩቲዩብ ገጽ ነው። ለገጻችን አዲስ ይሆናችሁ ሰብስክራይብ በማድረግ ላይክ እንዲሁም ሼር በማድረግ እንድትከታተሉን እንጠይቃለን። ያው እንደተለመደው ለእናንተ ጠቃሚ ነው የምንላቸውን ታክስ ነክ ጉዳዮች ወደ እናንተ የምናደርስ ይሆናል ማለት ነው። ዛሬም ስለ ክሬዲት እና ዴቢት ኖት በተመለከተ የምናደርስ ይሆናል ማለት ነው። በአዋጅ ቁጥር የቫት አዋጅ ቁጥር 1341/2016 መሰረት የክሬዲት እና ዴቢት ኖት መስጠት የሚያስፈልግባቸው ሁኔታዎች ምን እንደሆኑ ተዘርዝረዋል። ስለዚህ ይህንን ለእናንተ የምናደርስ ይሆናል ማለት ነው። እነዚህን ሰነዶች የምንሰጠው ማስተካከያ የሚያስፈልግበት ሁኔታዎች ሲያጋጥመን ወይም አስገዳጅ ሁኔታዎች እነዚህን ማስተካከል የሚያስፈልግባቸው አስገዳጅ ሁኔታዎች ሲገጥሙን ይሆናል። እነዚህ ሁኔታዎች ምንድን ናቸው ስንል አንደኛ አቅርቦቱ ሲሰረዝ፣ ሁለተኛ አቅርቦቱ ሲቀየር ወይም ሲለወጥ፣ እንዲሁም ለአቅርቦቱ የሚደረገው ክፍያ መሰረታዊ ነው በሚባል ደረጃ ሲለወጥ፣ ዋጋ ቀናሽ በመደረጉ ወይም ዋጋ ጭማሪ በመደረጉ ምክንያት ሲቀየር፣ ውል ሲሰረዝ፣ እንዲሁም እቃ ሲመለስ እንደዚህ አይነት ማስተካከያ ሁኔታዎች ሲያስፈልጉ እነዚህን ሰነዶች የምንጠቀም ይሆናል ማለት ነው። ዴቢት ሰነድን በምን አይነት ሁኔታ ነው የምንጠቀመው ስንል አንድ አቅራቢ ሰብስቦ ለታክስ ባለስልጣኑ ገቢ ማድረግ ያለበት የታክስ መጠን አክቹአሊ ከሰበሰበው የሚያንስ በሚሆንበት ጊዜ ታክስ ዴቢት ኖት የሚሰጥ ይሆናል ለገዢው ማለት ነው። ለምሳሌ የቁጥር ስህተት ቢፈጠር ይህንን የዴቢት ኖት መስጠት ይጠበቅበታል ለገዢው ማለት ነው። ስለዚህ በዛ የሂሳብ ጊዜ ውስጥ ይህ ተጨማሪ ታክስ ለገዢው የግብአት ታክስ ሆኖ የሚያዝ ሲሆን ለአቅራቢው ወይም ለሻጩ ደግሞ የውጤት ታክስ ሆኖ የሚያዝ ይሆናል ማለት ነው። ሌላኛው ደግሞ የክሬዲት ሰነድ ሲሆን ይህንን ደግሞ የምንጠቀመው አቅራቢው ሰብስቦ ያስገባው ታክስ አክቹአሊ መሰብሰብ ከነበረበት ታክስ የበዛ በሚሆንበት ጊዜ ክሬዲት ኖት የሚቆርጥ ይሆናል ማለት ነው። ስለዚህ ያ ክሬዲት ኖት በዛ የሂሳብ ጊዜ ውስጥ ለአቅራቢው የግብአት ታክስ ሲሆን ለገዢው ደግሞ የውጤት ታክስ ሆኖ የሚመዘገብ ይሆናል። ይህም ደግሞ የሚከናወነው ውል የሚሰረዝበት ጊዜ ወይም ደግሞ እቃ ከተሸጠ በኋላ በሚመለስበት ጊዜ ሊሆን ይችላል ማለት ነው። ይህንን ክሬዲት ሰነድ የማይሰበሰብ እዳ ላይም ጭምር ማስተካከያ ሲያስፈልግ መጠቀም እንደምንችል አዋጁ ያስቀምጣል። ለምሳሌ አንድ ሰው በክሬዲት ወይም በዱቤ ከሸጠ በኋላና ቫቱን ሰብስቦ ለታክስ ባለስልጣኑ ካሳወቀ በኋላ እዳውን ታክሱን መሰብሰብ ባይችል አስፈላጊውን የሕግ እርምጃ ከሄደ በኋላ እና የውጤት ታክስ ብሎ መዝግቦት ከነበረ የክሬዲት ኖት በመቁረጥ ይህንን ማስተካከል የሚችል ይሆናል ማለት ነው። በአጭሩ የክሬዲት እና የዴቢት ኖት ጥቅሞች እነዚህ ናቸው። ተጨማሪ መረጃዎችን ከገጻችን ሊያገኙ ይችላሉ። እናመሰግናለን።